ሕይወትህን የሚቀይረው ሰው አንተ ነህ። ዛሬ ያለህበት ቦታ የመጨረሻ መድረሻህ አይደለም። ምናልባት ደክሞህ ይሆናል። ምናልባት ብዙ ጊዜ ሞክረህ አልተሳካልህም። ምናልባት ሰዎች አትችልም ብለውህ ይሆናል። ግን ይህንን አስታውስ፣ አንድ ውሳኔ ብቻ ሙሉ ሕይወትህን ሊቀይር ይችላል። ፀሐይ በየቀኑ ትወጣለች። ዝናብ ይዘንባል። ዛፎች በቀስታ ያድጋሉ። ተፈጥሮ አትቸኩልም፣ ነገር ግን ሁልጊዜ ታሸንፋለች። አንተም እንደዚሁ ልትሆን ትችላለህ። ፈጣን ውጤት አትፈልግ፣ የማይቋረጥ እርምጃ ፈልግ። ሰዎች ስኬትን ያያሉ፣ ነገር ግን ከጀርባው ያለውን ትግል አያዩም። ማንም የሚያየው ብርሃን ከመብራቱ በፊት ብዙ ጨለማ አለው። ዛሬ የምታደርገው ትንሽ እርምጃ ነገ ትልቅ ሕይወት ይፈጥራል። ከራስህ ጋር ተወዳደር። ትናንት ከነበርከው ዛሬ 1% የተሻልክ ከሆንክ በአንድ ዓመት ውስጥ ፈጽሞ የተለየ ሰው ትሆናለህ። ታላቅ ሕንፃዎች በአንድ ቀን አይገነቡም። ስኬትም እንዲሁ ነው። አንዳንድ ቀናት ማንም አያበረታታህም። አንዳንድ ቀናት ማንም አያምንብህም። በእነዚያ ቀናት ራስህን አበርታ፣ ራስህን እመን። ምክንያቱም የሕልምህን ክብደት ካንተ በላይ የሚያውቀው የለም። የትኛውም ተራራ ከአንድ እርምጃ ይጀምራል። የትኛውም ጉዞ በአንድ እርምጃ ይጀምራል። የትኛውም ስኬት በአንድ ውሳኔ ይጀምራል። ዛሬ ለራስህ አንድ ቃል ግባ፣ አልቆምም። ሰዎች ሊስቁብህ ይችላሉ፣ ሊያቃልሉህ ይችላሉ፣ ሊያስቆምህ ይሞክራሉ። ነገር ግን አንተ መንገድህን ቀጥል። ምክንያቱም አንድ ቀን ዛሬ የሳቁብህ ሰዎች ታሪክን ያደንቃሉ። አትጠብቅ። ፍጹም ጊዜ የለም፣ ፍጹም ሁኔታ የለም፣ ፍጹም ዝግጁነት የለም። የምትጀምርበት ቀን ዛሬ ነው። ሕይወትህ በአጋጣሚ አይቀየርም። በየቀኑ በምታደርገው ምርጫ ይቀየራል። ዛሬ አንድ እርምጃ ውሰድ፣ ነገ ሌላ እርምጃ፣ ከዚያም ሌላ። በቀስታ ነገር ግን ሳታቆም። አንድ ቀን ወደ ኋላ ስትመለስ ይህ ሁሉ የጀመረው ከአንድ ውሳኔ ነበር ትላለህ። አንተ የሕይወትህ ደራሲ ነህ። አንተ የወደፊትህ ገንቢ ነህ። ዛሬ ጀምር፣ አትቁም፣ አትተወው። ምርጥ ቀናትህ ገና ከፊትህ ናቸው።